ከምንም ነገር በላይ ልማት የህልውና ጥያቄ ነው ብለው ስለተነሱ ነው። ታይዋንም ተመሳሳይ ሁኔታ ነው ያደረጉት። የታይዋን ታሪኩ ለየት ይላል ትንሽ። የታይዋን የምትባለው ትንሽ ሀገር ታይዋን ከመባሏ በፊት ፎርሞሳ የምትባል ሀገር ነው የነበረችው። የቻይና አካል ነው የነበረችው። የቻይና አካል ከመኖሯ በፊት ፖርቹጋል ገዝታታለች፣ ጃፓን ገዝታታለች። በመጨረሻ ደግሞ ቻይና ተመልሳ ይዛታለች። ነገር ግን እዚህ እቺን ታይዋን የምትባለው ደሴት አሁን የሚገዛት ፓርቲ ኮሚንታንግ የሚባለው በ1920ዎቹ መፈንቅለ መንግስት አድርጎ ቻይናን የገዛ ቻይናን የተቆጣጠረ ፓርቲ ነው የነበረው የኮሚንታንግ ፓርቲ። ቻይናን ከያዘ በኋላ በቻይና ውስጥ ሙስናን ያስፋፋው በጣም በከባድ ሙስና ህብረተሰቡ እስኪንገሸገሽ ድረስ። የቻይና አርሶ አደር በፊውዳሎች ሲሰቃይ ፊውዳሎችን ሽሩሩ ያለ አርሶ አደሩን ሲያሰቃዩት በዝምታ የሚመለከት ኃይል ነው የነበረው። ከዛ አልፎ መሬት አካፍለን ሲባል መሬት አላካፍልም ብሎ አርሶ አደሩን ያስቆረፈ ኃይል ነው የነበረው። እና ቻይና ውስጥ እሱን የሚቃወመው የኮሙኒስት ፓርቲ የሚባለው የማኦ ሴቱንግ ኃይል ሲመጣ ምንድነው ያደረገው? መሬት ነው ያካፈለው። መሬት አካፈለ። በተወሰነ ደረጃ ሻል ያለ አስተዳደር ማሳየት ጀመረ። የአርሶ አደር ድጋፍ አገኘ። የአርሶ አደር ድጋፍ አገኘ። ወታደራዊ ኃይሉን ገነባ። የኮሚንታንግን ኃይል ጠራረገው። መጨረሻ ላይ ኮሚንታንግ ከዋናው ቻይና ሲሸነፍ ተባሮ ደሴቷ ጋር ሄዶ ይሰፍራል። እዚች ደሴቱ 6 ሚሊዮን ህዝብ ይኖር ነበር። 2 ሚሊዮን ስደተኛ መንግስት ደሴቷ ላይ ሄዶ ያረፈበት ሁኔታ ነው የተፈጠረው። እና ይሄ መንግስት ያችን ደሴት ይዞም ሰላም አልነበረውም። ያሸነፈኝ መንግስት ከዋናው ሀገር መጥቶ አንድ ቀን ይወረኛል፣ ያጠፋኛል። ስለዚህ ምን ባደርግ ይሻለኛል? ለመኖር ምንድነው ማደርገው? ከዚህ ከግዙፍ ቻይና የሚመጣ ጥቃት እንዴት ነው መከላከለው የሚል ስጋት የሚያባንነው መንግስት ነው የነበረው። ይሄ መንግስት በዋነኛነት የሄድኩባት ሀገር ላይ ልማት ሰርቼ በሀብት በልጽጌ ህብረተሰቡን የብልጽግና ህብረተሰብ ካላደረኩ መጥፋት አይቀርም፣ ስለዚህ የሚያድነኝ ልማት ነው ያለበት ሁኔታ ነው የተፈጠረው። ለ40-50 ዓመታት በተከታታይ ጥርሱን ነክሶ ልማት ላይ የሰራ መንግስት ነው የተፈጠረው። ልማትን የሞት ሽረት አድርጎ የማየት ጉዳይ የነዚህ ሁለት መንግስታት አንድ ኮመን ባህሪ ነበር ማለት ነው። አገር መለወጥ የሚቻለው በልማታዊ መንግስት፣ ልማታዊው መንግስት ልማት የሞት የሽረት ጉዳይ ነው፣ ካለማን እንጠፋለን ብሎ የሚያስብ ሲሆን ነው።